ይህ መረጃ ለሁሉም ግብር ከፋዎች እንዲደርስ ሼር ኮፒ ሊንክ አድርጉት። ወደ 607 የሚሆኑ ግብር ከፋዎች ወደ ምስራቅ አዲስ አበባ አነስተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት የተመደቡ መሆኑን ቅርንጫፍ ጽሕፈት ቤቱ አስታውቋል። እንደሚታወቀው የገቢዎች ሚኒስቴር በ2018 ዓመተ ምህረት በታክስ አስተዳደር አዋጁ መሰረት የታክስ ከፋዎችን ሴግመንት ወይም ደግሞ ምደባ አድርጓል። በዚህም መሰረት የተለያዩ ግብር ከፋዎች ማለትም ከከፍተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት፣ ከምዕራብ አነስተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት፣ ከመካከለኛ ቁጥር 1 ግብር ከፋዎች ቅርንጫፍ ጽሕፈት ቤት፣ ከመካከለኛ ቁጥር 2 ግብር ከፋዎች ቅርንጫፍ ጽሕፈት ቤት እንዲሁም ደግሞ ከሰሜን ምዕራብ አነስተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት የተውጣጡ ወደ 607 የሚሆኑ ግብር ከፋዎች ወደ ምስራቅ አነስተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት የተዛወሩ መሆኑን ቅርንጫፍ ጽሕፈት ቤቱ አስታውቋል ማለት ነው። ስለዚህ ከሐምሌ 1 ጀምሮ ማለት ነው ግብራችሁን የምትከፍሉበትን የኢፔመንት ወይም ደግሞ የኢክፍያ የሂሳብ ቁጥርና ከባንክ ወደ ባንክ የምታስተላልፉበትን የሂሳብ ቁጥር የቅርንጫፍ ጽሕፈት ቤቱ ማለት ነው እዚህ ቴሌግራም ገጽ ላይ አስቀምጬላችኋለሁ። ቲክቶክም ላይ እንደምትመለከቱት አስቀምጫለሁ ማለት ነው። የ607 ግብር ከፋዎች ዝርዝራችሁ ደግሞ ቴሌግራሜ ላይ አለ። እየገባችሁ ዝርዝራችሁን ማየት ትችላላችሁ ማለት ነው። ስለዚህ ዝርዝራችሁ ቴሌግራሜ ላይ እየተቀመጠው ማለት ነው የምስራቅ አዲስ አበባ አነስተኛ ግብር ከፋዎች ቅርንጫፍ ጽሕፈት ቤት መሆናችሁን እንድታውቁ ላሳስባችሁ እወዳለሁ። ይህን መረጃ ሼር ኮፒ ሊንክ አድርጉት፣ ቤቱን ፎሎ አድርጉ። አመሰግናለሁ።